ዋትስ ጉድ ኢዝ ዩ አይ አም ዳንኤል። ዛሬ ደግሞ ጆርናላይዝ እናደርጋለን ማለት ነው። ትናንትና ወይም ከትናንት ወዲያ በፊት በሰራሁት አንድ ቪዲዮ እንዲህ ስል ነበር። ቀኔ አሪፍ አልነበረም፣ የተሳካ አልነበረም። ብዙዎቹ ነገሮች አሪፍ እንዳልነበሩና ስኬታማ ሳምንት እንዳላሳለፍኩ የሚያሳይ ቪዲዮ ነበረ እና ዛሬ ደግሞ የሚሆነው እንዴት አድርጌ ነው ቀኔ የተሻለና ስኬታማ መሆን የሚችለው በሚለው ላይ ወሬ እናወራለን። እንደዚህም ደግሞ የሚረዳን ነገር ጆርናላይዝ ነው። ጆርናላይዝን እንዴት መድረግ ነው? ጆርናላይዝ ማድረግ ጆርናላይዝ ማድረግ ምናምን በቃ እሱን ማድረግ እንዴት ጀመር ነው ወደሚለው ጉዳይ ነው የምንመጣው ዛሬ። ከትናንትናና ከትናንት በስቲያ የሆኑ ጥያቄዎች ሲመጡብኝ ነበርና እንዴት ነው ስኬታማ የሆኑ ቀኖችን ማሳልፈው የሚለውን ነገር ሳስብበት ነበርና እነሱን ለማድረግ የሚረዳኝ ነገር ቢኖር ጆርናላይዝ ማድረግ ነው አለ። ቻትጂፒቲንም ስጠይቅ አንዳንድ ቪዲዮዎችን ሳይ ከረጅም ጊዜ በፊት ያወረድኳት አንድ ቪዲዮ ነበረች እና እሷንም ሳይ ቻትጂፒቲዎችን ምናምን ቼክ ሳደርጋቸው የነገሩኝ ነገር እንደዛ ነው። እንዴት ነው ጆርናላይዝ ማድረግ የምንችለው የሚለውን ሰው ዛሬ የሚሆነው ጆርናላይዝ ማድረግ ነው። ስኬታማ ቀን ለማሳለፍ ጆርናላይዝ ማድረግ ምን ያክል ጥቅም እንዳለው በዚህ ቪዲዮ ማየት እንጀምራለን ማለት ነው። ዛሬ ጆርናላይዝ እናደርጋለን። እዚህ ጋር ቡክ አለኝ። ጆርናላይዝ ከማድረጋችን በፊት ደግሞ የሚያስፈልጉን ሁለት ነገሮች አሉ። በአጠቃላይ 7 ነጥቦች ነው የምናያሰው ማለት ነው ዛሬ በዚህ ቪዲዮ። የመጀመሪያዎቹ 5ቱ ጆርናላይዝ ስናደርግ የምንጠይቃቸው ወይም ደግሞ መመለስ ያሉብን ጥያቄዎች ሲሆኑ፣ ሁለቱ ደግሞ ደብተርና እስክሪብቶ ናቸው። እነዛን ማዘጋጀት ይኖርብናል። የመጀመሪያው ደብተር፣ ሁለተኛው እስክሪብቶ ማለት ነው። አነስ ያለ ደብተር ቢኖራችሁ ይመረጣል። እኔ ትንሽ ተለቅ ይላል። ለመያዝም የትም ቦታ ይዞ ለመጻፍም ለእንትን አይመችም። ስልካችን ወይም ደግሞ ኖሽን መጠቀም የምትችሉ ከሆነ ኖሽን ብትጠቀሙ አሪፍ ነው። ኖሽን አልመክርም፣ እኔም አልጠቀምም። ለዛ ጆርናላይዝ ስናደርግ መጀመሪያ መጻፍ ያለብን ነገር የመጀመሪያው ኩዌሽን ምስጋና የሚል ነው። በምስጋና ላይ እጽፋለሁ ወይም ደግሞ ባለፉት ለቀናት ማንም ማመስገን ትፈልጋለህ ወይም ደግሞ ግራቲቲዩድ ማድረግ የምትፈልገው ነገር ቢኖር ተብለ ብትጠየቁ ምን ብላችሁ ትመልሳላችሁ የሚለውን ጥያቄ ወደ ራሴ አዙሬ ስመልሰው ምስጋና ላይ ማስገባት ያለብን ነገር ሞር ትናንት ላይ እኔ እንደኔ ይሄን ያክል ኮኔክሽን አልነበረኝም ከሰዎች ጋር ብቻዬን ነበርኩ ሙሉ ጊዜ። እነዛን የሆኑ ሰዎች ነበሩ ግን ይሄን ያክል ለምስጋና ምናምን አይበቁም አይነት ሀሳብ ሊመጣባችሁ ይችላል። ግን ትናንት ብቻ አይደለም እየኖራችሁት አይደል? ከትናንት በፊት ትናንትን ውብ ያደረጉላችሁ ሰዎች ይኖራሉ። ከሁሉም በፊት ደግሞ ያው ሁል ጊዜም እንደምንለው ፈጣሪያችንን እናመሰግናለን። ከፈጣሪያችን በመቀጠል ያሉትን ሰዎች መጻፍ ነው የሚከብደን፣ ግራ ይገባል። እነሱ ላይ ማን እንጻፍ ቀጣዮቹን ፓርት ብለህ ስናስብ ትናንት ሆነው እንድናልፍ ያደረጉልን ከትናንት በፊት የነበሩ የሚረዱን ዛሬ ላይ ያለን ነገር ዛሬ ባለን ነገር የትናንት ወይም ከትናንት በስቲያ አስተዋጽኦ የነበራቸውን ሰዎች ማመስገን አለብን ነው ይህን ይመስለኝ። ማስበውም እንደዛ ነው። ትናንት ላይ ስንቆም ትናንት ያገኘናቸው ሰዎች ብቻ ሳይሆን ከትናንት በፊት ከዛሬ ዓመት በፊት ዛሬ ላይ ላለን ቦታ ላይ ማለት ነው እንድንደርስ ያደረጉን ሰዎችን ማመስገን ማለት ነው። የዛሬ 2 ዓመት 3 ዓመት ሰዎች ይሄን ባይበክሩ ኑሮ እዚህ ላይ ዛሬ አልደርስም ነበር ብላችሁ የምታስቧቸው ሰዎችን ጭምር ብናመሰግናቸው፣ ሁልጊዜ እስቲ ብናስባቸውና ያደረጉልን ነገር አይደርሳቸውም እኮ ግን ያው የሆነ ነገር ብናደርግ በጣም ደስ የሚል ጊዜ ይኖረናል ብዬ አስባለሁ። ማለት ደስ ይላል። የመጀመሪያው ጆርናላይዝ ስናደርግ ማድረግ ያለብን ነገር ምንድነው? ማመስገን ወይም ግራቲቲዩድ ማድረግ መቻል ነው። ሁለተኛው ደግሞ መጀመሪያ ማለት ነው እንደዚህ አይነት ደብተር ካዘጋጃችሁ በኋላ ወይም እስክሪብቶ ከያዛችሁ በኋላ እነዚህን ጥያቄዎች መጀመሪያ ላይ መጻፍ ያለባችሁ። የመጀመሪያ ምስጋና ብላችሁ ትጽፋላችሁ የመጀመሪያ ገጽ ላይ ማለት ነው። እንደ ይሄ ላይክ ለእንትን ምናምን ብዬ ያዘጋጀሁት ነው። ከታያችሁ የመጀመሪያው ገጽ ላይ እንደዚህ አድርጋችሁ ብትጽፉ አሪፍ ነው። ሁለተኛው ነገር ደግሞ የሚሆነው ዛሬ ትኩረቴ ልሰጠው የሚገባው ጉዳይ በጣም ክሩሻል የሆነው ስቴፕ የሚሆን ይመስለኝ። ማለት ህይወታችን ላይ ወሳኝ የሆነው ነገር ዛሬ ላይ የምናሳልፈው ነገር ነው። ዛሬ የምንሰማው ነገር፣ ዛሬ የምናየው ነገር የዛሬ ቀጣይ ህይወታችንን ይወስነዋል። ዛሬ ዝም ብለን እናሳልፍ ከሆነ ነገም ዝም ብለን ነው የምንኖረው። ዛሬ የግድ ማድረግ ያሉብን ነገሮች፣ ትኩረት ሰጥተን የምንሰራቸው ነገሮች ምንድን ናቸው? ወደ እኔ እናምጣውና
ዛሬ ትኩረት አድርጌ ልሰራቸው የሚገቡ ነገሮች ብዙ ናቸው። ማለት ከአካዳሚክ አንጻር አለ፣ ከአካዳሚክ አንጻር ከስኪል አንጻር ከተለያዩ አንጻሮች ካታጎሪ ከማድረጋቸው ነገሮች ባዶ መሆኔ ነው ኢፌክት የመጣው እንጂ የሆኑ ላይ የተቀመጡ ዓላማዎች ወይም እቅዶች ቢኖሩ ነበር ኑሮ ከነዛች እቅዶች መሰረት አድርጌ እነዚህ ነገሮች ቀድሜ አድርጋቸዋለሁ። እነዚህ ነገሮች ከዚህ አንጻር ይሄኛውን ዛሬ ማድረግ አለብኝ፣ እነዚህ ነገሮች ቀድሜ ማድረግ አለብኝ ብለን ፕራዮሪቲ የምንሰጣቸውን ታስኮች ማለት ነው። ብዙ ታስኮች ይኖረናል። ከዛ ውስጥ ፕራዮሪቲ የምንሰጣቸውን ታስኮች በዚህ መደብ ላይ መጻፍ ማለት ነው። እንጽፋለን። ዛሬ አንጽፍም እንጂ ከአሁን በኋላ በሚኖረን አብሶ ቀጣይ ሳምንት በኋላ የሚኖረን ጆርናላይዚንግ በጣም ያበደ ነው የሚሆነው። ዛሬ መጀመሪያችን ነው የሚሆነው ማለት ነው። ስለዛ ዛሬ ትኩረት ልንሰጠው የሚገቡ ጉዳዮች እነማን ናቸው የሚለውን ለይተን ፊዚካሊ መጻፍ ብንችል አሪፍ ነው። አሁን ላይ እየተሰማኝ ያለው ስሜት ምንድን ነው? የዶርሙ በር እንደተከፈተ ነው። ቀጣይ ትንሽ ቆይተን ደግሞ እንጀምራለን ማለት ነው። ወገን መተናል፣ ተመልሰናል። አሁን ኦኬ እና ያቆምነው ሶስተኛ ጥያቄ ላይ ነው እና ከሶስተኛ ጥያቄ ጀምሮ አሁን ደግሞ እንወያያለን። የሶስተኛው ጉዳይ ምን መሰላችሁ የሚለው አሁን ላይ እየተሰማህ ያለ ስሜት ምንድን ነው? ኦልሬዲ አሁን ከትናንት ነው ወይም ደግሞ ከትናንት ወዲያው የተሻለ ስሜት ነው የሚሰማኝ። ሞር የመስራት ሞር ሞቲቬት የመሆን የማድረግ አይነት ስሜት ይሰማኛል። ይሁን በቃ ተስፋ የሚቀጥል ስሜት አለ በውስጥ ውስጥ እንደዚህ አይነት ስሜቶችን የምንጽፍበት ቦታ ይመስለኛል ይሄ ጥያቄው እና እንደዛ ነው የነገርኳችሁ ቀድሜ። እንደዚህ አይነት ስሜት የሚሰማችሁ ከሆነና ይህ ስሜት ማስፈር የምትፈልጉት ከሆነ በየትኛው ሰንጠረዥ ላይ ማስቀመጥ ትችላላችሁ። አሁን ላይ የተሰማኝ ያለው ስሜት ከትናንትናው ከድብርት፣ ተስፋ ከመቁረጥ፣ ከመረበሽ ሞር ተስፋ ወደ ማድረግ ሞቲቬት ወደ መሆን አንድ ነገር ከፍ ወደ ማለት ከመጀመሪያው ትንሽ ከፍ ያለ ስሜት አይነት ስሜት የተሰማኝ እንደሆነ ነው ልነግር የምችለው ልነግራችሁ የምችለው። ሶስተኛ ጥያቄ ይሄን ይመስላል። ወደ አራተኛው ደግሞ ስንገባ ትናንትና ምን ተፈጠረ? ትናንት ማክሰኞ ነው፣ ህዳር ማለት ታህሳስ 21 ነው። ታህሳስ 21 ስለሆነ ቤተክርስቲያን ሄደናል። አዲስ ነገር ያልተፈጠረው ግን በጣም ደስ የሚል ስሜት ነበረው እና የሆነ ትልቅ ውሳኔ መወሰን ነበረብኝ። ሳላስበው ነው የወሰንኩት። የግድ መወሰን ስላልነበረብኝ ነው ወሰንኩት። ያን ትልቅ ውሳኔ ደግሞ ወሳኝ ነገር ነው ማለት ቀጣይ ወር ለማድረጋቸው ነገሮች መሰረት ከሚጥሉ ውሳኔዎች መሀል አንዱ የሆነ ውሳኔ ነው እና ለዛ የግድ መወሰን ነበረብን፣ አደረግነው። ግን ውሳኔ ሁሉም ደስ የሚል ውሳኔ እኮ አይደለም። የግድ መወሰን ስላለብን የአንድ ውሳኔ ባነሱ ነው ደስ ይለኛል፣ ግን ምንም ማድረግ አልችልም። ከአንድ በላይ ስራዎችን ማድረግ ስለማልችል እኔ በጣም ድክመቴ ሞር ከሁለት በላይ ፎከስ ማድረግ ስለማልችል ከሁለት ነገሮች በላይ የሚሆኑ ነገሮችን ዝም ብለው ማድረግ አይባል ወይ ደግሞ አለማድረግ ስለሚሆን ሪሙቭ አደረግ ነው። የወሰነው ውሳኔን እዚህ እናስቀምጠዋለን። ፓብሊካሊ ማድረግ ስለማልፈልገው ነው። ትናንት ምን ተፈጠረ የሚለው ላይ ይህን ነገር ብናስቀምጥ፣ እንደዚህ አይነት ነገሮችን ብናስቀምጥ ሞር ደስ የሚል ነው። ትንሽ አሁን ከእረፍት በኋላ ስንመለስ ትንሽ የመነቃቃትና ደስ የሚል ስሜት እንደመሆኑ መሆናችን ትንሽ ድምጻችን የተሻለ ይሆናል። አነጋገራችን አሪፍ እየሆነ ከሆነ ይቅርታ አድርጉ ሞር ከእረፍት በኋላ ስለተመለስኩ ይሆናል። እና በመጨረሻው አምስተኛ ጥያቄና የግድ ሁልጊዜ ጆርናላችን ላይ ሊኖር ከሚገቡ ጥያቄዎች መሀል አንዱ ነው። ጥሩ እየሄደ ያለ ነገር ምን አለ ማለት አሁን ከምታደርጉት ነገሮች የተለያዩ ዓላማዎች ይኖራቸዋል ጀነራሊ በህይወታችሁና እነዛ ነገሮች ከምታደርጓቸው ነገሮች ምን ጥሩ እና የተሻለ ነገሮች አሉ? ሞር እኔ የምጠየቅ ልመልሳቸው የምችላቸው ነገሮች ልመልስላችሁ። ጥሩ የሆኑ ነገሮች በዚህ ሰዓት ቢያንስ አሁን ኮንተንት ክሬሽን ማለት ዶክመንቲንግ ማይ ስታይል ማለት ማይ ላይፍ ስታይል ዶክመንቲንግ ላይፍ ኖርማል ቪዲዮ መስራት ብለን እንያዝ እና ይህ ቪዲዮ መስራት ከሌላው ወይም ደግሞ ከዚህ ወር በአንጻራዊነት ስናየው ጥሩ እየሄደ ነው። ከቀጣይ ሳምንትም ከትናንት ወዲያ በጣም እርግጠኛ ሆኜ እየሰራሁት ያለሁበትና ይህ ደስ ያለኝ ነገር ስሜት ቢኖር ኮንተንት ክሬት ማለት ወይም ቪዲዮ መስራት ነው። ይሄ አንድ ጥሩ እየሄደ ያለ ነገር ነው ብዬ ላሰፍር እችላለሁ። ሁለተኛ ነገር ደግሞ ሞር ራስ ጋር መሆን ወደ ራስ መመለስ እና ፐርሶናል ዴቨሎፕመንት ላይ ያለኝ ትኩረት መመለሱ ይህም ጥሩ እየሄደ ካሉ ነገሮች መሀል አንዱ ነው። ሌላ ነገር ጥሩ እየሄደ ያለ ነገር እንጃ
ብዙ የለም ካለም እጽፈዋለሁ እዚህ። እንደዚህ አይነት ነገሮችን ብላችሁ ብትጽፉበት አሪፍ ነው ብዬ አስባለሁ። ትኩረት ጥሩ እየሄደ ያለ ነገር ቢሆን ይሄኛው ነው እና አንቺው በጣም ይቅርታ በጣም 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 ይቅርታ። ኦኬ አሁን ኦልሞስት አምስቱን ጥያቄዎች ከጠየቅን በኋላ እነዚህ ነገሮች ሁል ጊዜ ወይ ጠዋት ሞር ሰዎች አድቫይስ ተደርጎ የሰማኋቸው ነገሮች ቢኖሩ ጠዋት ብንጽፍ ነው። ጠዋት ከእንቅልፍ የመነሳት ችግር ያለበት እንደኔ ወይም ደግሞ ስኩል ላይ ጠዋት እንደተነሳችሁ ልታደርጉት የምችሉት ነገር ሞር ጠዋት እንድትነሳው ማድርገው ነገር ቪዲዮ ማለቴ ስልክ መሰካት እና ጠዋት ማድረገው ነገር ያን ስለሆነ ያው ጠዋት ይመቸኛል። እናንተ ደግሞ ቢመቻችሁ ጠዋት፣ ካልተመቻችሁ ደግሞ ማታ ብታደርጉት አሪፍ ነው። የመጀመሪያዎቹን ሁለቱን ጥያቄዎች አብሶ ጠዋት ቢሆኑ በጣም አሪፍ ነው። ማታ ደክማችሁ ስለሚሆን ራሱ ባታደርጉትም ኖርማል ነው። እዚህ ላይ ቱዱ ሊስት ሲጨመርበት አሪፍ ይመስለኛል። ሁሉንም ነገር ያካተተ ነገር ብትጀመር በጣም አሪፍ ነው። ከወደዳችሁ ጆርናላይዝ እንድታደርጉ ከአሁን በኋላ አድርግና ከአሁን በኋላ የሚኖረን ቆይታ ላይ ደግሞ ሪቪው አደርጋችኋለሁ ማለት ነው። አሪፍ ቆይታ ያደረግን ይመስለኛል። ከተመቻችሁ ሀሳብ አስተያየት ካላችሁ ኮመንት ላይ፣ እንዲሁም ደግሞ ቤተሰብ መሆን የምትፈልጉ ሰብስክራይብ አድርጉ። ይህ ቪዲዮ ሌላ ሰዎች እንዲደርስ ደግሞ ላይክም ማድረግ ብትችሉ ደግሞ ሼር ብታደርጉልን ከልብ እናመሰግናለን ማለት ነው። ሳንኪው ሶ ማች